ታሪክ አይታረምም። በልጅነቴ ካጋጠሙኝ ብዙ የሚያሳዝኑ ገጠመኞች ሚስጥሮቼ ናቸው የምላቸውን አደባባይ ያልወጡ ከባድ ነበሩ የምላቸውን የማይነኩ የመሰሉኝን ሌሊቶች ሞቴን የተመኘሁባቸውን ክስተቶች ይቅር ያልኋቸውን ነገር ግን ያልረሳኋቸውን ሁኔታዎች በደብተሬ ላይ ጽፌ አስቀምጫቸው ነበር። ሌሎች ይማሩበታል ብዬም የግለሰቦቹን ስም ሳልጠቅስ ዝምድናችንን ብቻ ገልጬ ጽፌያቸው ነበር። የተለያዩ አስቸጋሪ ጊዜዎች እንዳልፍ ካደረጉኝ ሰዎች ጋር ግን አሁንም ሰላም ሆኜ እኖራለሁ። እነዚያን ክፉ ጊዜ ሌሎችን እንዲያስተምሩ በማሰብ በቃላት ቀምሬ እውነታውን ካስቀመጥኩ በኋላ ለሌሎች ከማስነበቤ በፊት ያኔ ጎርተውኛል ብዬ ለማስባቸው ሰዎች ድንገት ሲያዩት እንዳይከፉ በማሰብ ለጥቂቶቹ አስነበብኳቸው። አንዳንዶቹ ያ ተደርጓል የተባለውንና የተፈጠረውን ነገር ፈጽሞ ሌሎች ሰዎች ዘንድ ቢደርስ እንደሚያስከፋቸው፣ ጥቂቶቹ ግን ታሪኩን አቅልዬና ቆርጬ እንድገልጸው አሳሰቡኝ። ምንም ሳይቆረጥ ታሪኩን በጽፈው የቅርብ ሰዎች በርግጥ እነማን እንደሆኑ ያውቋቸዋል። ነገር ግን ታሪክ በታረመ በተስተካከለ በተቀነሰና በተጨመረ ቁጥር ትክክለኛ ታሪክ መሆኑ ቀርቶ ልቦለድ ይሆናል። ታሪክ አይታረምም፣ አይዘለልም፣ አይቀነጨብም። ስለሆነም እንዲያ ከማደርግ ይልቅ አብሮ ለመኖር ሲባል ጨርሶ ቢወጣ ይሻላል ብዬ በመወሰን ከማስታወሻ ደብተሬ ላይ የጻፍኩትን በሙሉ ቀድጄ ጣልኩት። በነገራችን ላይ ባለ ታሪኮች ሆይ ደረታችንን ነፍተን ያደረግናቸው ልዩ ልዩ እውነታዎች ሲጻፉ ለምን ይሆን አንገታችንን የሚያስደፉን? ከጨለማው ባሻገር። እመኑኝ፣ ከየትኛውም ጨለማ ባሻገር ብርሃን አለ። ብርሃንን ተስፋ የሚያደርግ ሰው ጨለማ ውስጥ ተቀምጦ በልቡ ያለውን ጭላንጭል ወደ ውስጥ ያያል። ትልቅ ነገር አለኝ ብላችሁ ካሰባችሁ ከባዱ ጊዜ ዛሬ ሊያልፍ ጥቂት ሰዓታት እንደቀረ አስተውላችሁ በትዕግስት መንጋቱን ጠብቁ። ዛሬ ቁስሉ ያማል፣ ነገ ግን ደርቆ ይቀረፋል። ስለዚህ ምጡን እርሺው ልጁን አንሺው ነውና ጨለማውን እርሱት፣ ብርሃኑን ጨብጡት። ስለ ጨለማው ጥልቀት የሚነግሯችሁን አትስሙ፣ ትንሽ ብርሃን የሚያሳዩአችሁን ተከተሉ። የጨለማውም ጥልቀት ሆነ የመከራው ብዛት ተንታኝ አያስፈልገው። ይተነተንልን ዘንድ የምንፈልገው ከጨለማው ባሻገር ስላለው ብርሃን ብቻ ነው። እኔ ተስፋ ቆርጬ ከምኖር ተስፋ ያደረኩ በሞት መርጣለሁ። ዛሬ ያዝደናችሁባቸው፣ የተቀየማችሁባቸው፣ ሕይወታችሁን ከባድ ያደረጉባችሁ ሰዎች ይቅርታ ሊጠይቋችሁ፣ የቀሟችሁ ሊመልሱላችሁ፣ ያስለቀሷችሁ ሊያስቋችሁ፣ የጠሏችሁ ሊወዷችሁ፣ ሊያቅፏችሁ ጥቂት ጊዜ ነው የቀራቸው። ካላመናችሁኝ ወደ ትላንት ተመልከቱ። እንዲህ ያደረጉ ብዙ ሰዎች በሕይወታችን ነበሩ አይደል? ዛሬም እንደዚሁ ነው። ይህንና ያንን እያሰላሰልኩ ሳለሁ ድንገት የነበርኩበት ክፍል በር ተንኳኳ። መግባት ይቻላል አለችኝ መልከ መልካም ሴት በሩን ከፈት አድርጋ። ይቻላል ግቢ አልኳት። ገባች። እንደማላውቃት በገጽታዬ ለመግለጽ ሞከርኩ። መድህን እባላለሁ፣ የዚህ ቤት ማወራ ነኝ፣ ማለቴ የስውል ባለቤት አለች በሚያምር ፈገግታ ራሷን እያስተዋወቀችኝ። እድሜዋ በግምት ከ40 ባያንስም ሰውነቷና መልኳ ግን አሁንም የ30 ዓመት ወጣት አስመስሏታል። ነይ እንጂ እንደመጣሽ እኮ ወደ ስራሽ ገባሽ። እየመሸ ነው፣ ራት ብይ፣ ግቢ ውስጥ ተናፈሺ፣ ቴራሱ ወይም ሰገነቱ ላይ ሆነሽ አካባቢ መቃኘት ትችያለሽ። መኝታ ክፍልሽ ከዚህ ክፍል ቀጥሎ ያለው ነው። ገላሽን ታጥበሽ ታርፊያለሽ። ሁሉም ነገር ተዘጋጅቶልሻል። ከፈለግሽ ግቢውን እያየሽ ትንሽ ጊዜ ማሳለፍ ትችያለሽ አለችኝ። በሐሳብ ተመስጦ ውስጥ የነበረውን ፊቴን እየተመለከተች ንግግሯን ቀጠለች። ለዛሬ እንግዳ ስለነበረብን ቀድመንሽ በልተናል። የመጀመሪያ ቀንሽ ስለሆነ እና ከሰዎች ጋር ስለነበርን ለራት አልጠራንሽም። ቢሆንም አብሬሽ ትንሽ በላለሁ ብላኝ
ነይ እንሂድ በሚል ምልክት ወደ ማዕድ ክፍሉ ወረድን። በጣም የሚያምር የማዕድ ክፍል የተፈጥሮ ቀለሙን በሚያሳይ ድንጋይና እንጨት የተሰራ ትልቅ መመገቢያ ነው። የተቀመጥንበት ወንበር ወጥ የሆነ ቅርጽ የሌለው፣ ጠረጴዛውም የተፈጥሮ ሆኖ ብዙም በዘመናዊ መልክ ያልተሰራ፣ ለእይታ ግን እጅግ ውብ የሆነ ነው። ቤቱ የጥንት ነገስታት ቤት ይመስላል። ጠረጴዛው በምግብ አይነቶችና በፍራፍሬዎች ተሞልቷል። ዛሬ እናንተ አመት በዓል ነው እንዴ? አልኩኝ በአግራሞት፣ በተለይ የዶሮ ወጡን እየተመለከትኩ። ዶሮ እኮ የአመት በዓል ምግብ አይደለም፣ የሁል ጊዜ ምግብ እንጂ። ያው እኛ ሀገር ከኑሮ ውድነት አንጻር ሁል ጊዜ ለመግዛት አቅማችን ስለማይፈቅድ በአመት በዓልና የተለያዩ ዝግጅቶች ሲኖሩ ብቻ ይሰራል። ለነገሩ እኛ ከኑሮ የበለጠ ውድ ነን። የዋጋ ንረትን ቀድመነዋል። ምንም ነገር አንገዛም። እዚሁ እርባታም እርሻም አለን። ሰሞኑን ታይዋለሽ። በጨምረሽ እኛ ቤት የሁሉም ብሔር ብሔረሰቦችና ባህላዊ ምግቦች ይሰራሉ ብላ እኔ በተለየ ሁኔታ የምወደውን የሲዳማ የባህል ምግብ የሆነውን ቡርሳሜ በሌላ ሳህን አቀረበችልኝ። እርጎ ትወጃለሽ ብላ ልትቀዳ ተነሳች። ወዳለው ግን ዛሬ በዛብኝ፣ ቀስ እያልኩ ሌላ ጊዜ ቀምሰዋለሁ ብያት ምግቡን በልቼ እንደጨረስኩ በግቢ ውስጥ አብረን ቀስ እያልን እየተራመድን ግቢውን መጎብኘት ጀመርኩ። ግቢው እጅግ ውብ ነው። ዘመናዊም ይሁን ባህላዊው የተሰራበት መንገድ ይህ ነው ለማለት ይከብዳል። የተፈጥሮ ነገሮች መብዛታቸው ሲገርመኝ ይባስ ብላ በግቢው ውስጥ የሚያልፍ እንደ ኩል የጠራ ውሃ የሚወርድበት አነስተኛ ወንዝ አሳየችኝ። ይህ የምታዩው ወንዝ ደማው ወንዝ ይባላል። ወንዙን በዚህ በኩል እንዲያልፍ አድርገነው ነው። ያምራል አይደል አለችኝ በፈገግታ። በጣም እንጂ። ስለዚህ ቦታ ግን ከዚህ በፊት አይቼም ሰምቼም አላውቅም። ይሄ መንደር ስሙ ኮቶ ይባላል። ብዙ ሰው አያውቀው። መናፈሻ ውስጥ ባለው የብረት ወንበር ላይ የተቀመጥን። ቆይ ግን አንቺ ስራሽ ምንድነው ብዬ ጠየቅኳት። ስራዬ በተፈጠርኩበት ዓላማ እያገለገልኩ ፈጣሪን በኑሮዬ ሁሉ እያመለኩ በደስታ መኖር ነው። ግራ መጋባቴን አይታ እንደነገርኩሽ በማዕረግ ደረጃ ሚስት፣ እናት፣ መምህርት፣ የቤት አስተዳዳሪና የፈጣሪ አገልጋይ ነኝ። እነዚህ ሁሉ ስጦታዎቼ የደስታዬ ምንጮች ናቸው። እኔ ስራ ብዬ ባልጠራውም ሰው ስራ ብሎ የሚያስበው ግን አሰልቺ፣ አድካሚ፣ ገንዘብ የሚያስገኝ በጠዋት ሄደሽ ማታ ደክሞሽ የምትመለሽበት ቦታ ነው። የኔ ስራ እረፍቴ ነው። የተፈጠርኩት ለማገልገል ነው። ለምሳሌ ብላ ከለበሰችው ወይን ጠጅ ሹራብ ኪስ ውስጥ ቁልፍ አወጣች። ይህን የምታዩን ቁልፍ ይዤው የምንቀሳቀሰው የሆነ የተዘጋ ነገር ስለምከፍትበት ነው። ቁልፉ ስራውን መስራት ካቆመ እያገለገለ ስላልሆነ ጥለዋለሁ። እኔ የምፈልገው አገልግሎቱን ብቻ ነው። እኛም የተፈጠርንበትን ዓላማ ስናውቅ አገልግሎታችን ምን እንደሆነ ይገባናል። አየሽ፣ ፈጣሪ እነዚህን ሁሉ የሰውነት ክፍሎች የሰጠን እኛን እንዲያገለግሉ ነው። እግርሽ የተፈጠረው እንድትራመጅበት ነው። በአግባቡ እስከተያዘና ጤነኛ እስከሆነ ድረስ ደከመኝ ሰለቸኝ ሳይል ከዓለም እስከ ዓለም ጫፍ ይዞሽ ይዞር ይችላል። ዛሬ የትም መሄድ አልፈልግም እተኛለሁ አይልሽም። ተነስ ስትይ ይነሳል፣ ተንበርከክ ስትይ ይንበረከካል፣ ኳስ ምታ ስትይ ይመታል። ታዛዥ ነው። አንድ የማይጠቅም እንዲሁ ይዘነው የምንዞረው የሰውነት ክፍል የለንም። አምላክ ተጠንቅቆና አስቦልን ነው በፍቅር ይሰራል። እኔ መምህር ነኝ። ሳስተምር ዓላማዬን እየኖርኩ ይመስለኛል። ትውልድ ለነገ ሳበቃ ሳስተምር ሐሴት ይሰማኛል ብላ አየር ወደ ውስጥ ስባ ለስለስ ባለ ፈገግታ ወደ ውጪ በረጅሙ ተነፈሰች። የደስታ እስትንፋስ። መድህን በጣም ደስ የሚል ነገር ነው የምታወሪኝ አልኳት። ከዚህ በላይ ለመስማት አቀማመጤን እያስተካከልኩ፣ እሷ ግን ነይ በይ ንግባ ሌላ ጊዜ እናወራለን ብላኝ በሌላ መንገድ ወደ ክፍሌ ወሰደችኝ። ይሄ የትልቁ ቤት የበስተጀርባው መግቢያ ነው። ነገ ጠዋት ሁሉንም አስተዋውቅሻለሁ። አንድ ቀን ቁጭ ብዬ የምትጽፊውን ጽሑፍ አነባዋለሁ።
ከአንቺ በፊት ሌሎች ወጣቶች ወደዚህ ቦታ ሲመጡ ደስተኛ ሆነውና ብዙ ተምረው ነው የሚሄዱት። ወደ ውስጥሽ በጥልቀት ተመልከቺና የምታስቢውን ጻፊ። ስዑል የሚልሽን በትክክል አድርጊ። እኛ ስለመጣሽ ደስ ብሎናል። መልካም አዳር ብላኝ ሄደች። የገባሁበት መኝታ ክፍል ዕቃ ያልበዛበት፣ በአንድ በኩል ሙሉ ቁም ሳጥን የያዘ ግድግዳ፣ ከእንጨት የተሰራ አነስተኛ ቆንጆ አልጋ፣ የእንጨት ወንበርና ጠረጴዛ አለ። አልጋው ላይ ትንሽዬ የታጠፈች ወረቀት አገኘው። እንኳን ደህና መጣሽ። ቁም ሳጥኑ ውስጥ ብዙ አዳዲስ ላንቺ የሚሆኑ የተለያዩ ልብሶችና አስፈላጊ ቁሳቁሶች አሉ። ሁሉም ያንቺ ናቸው፣ ተጠቀሚባቸው። መልካም ምሽት። የቁም ሳጥኑን አንደኛ በር ስከፍተው የመታጠቢያ ቤቱ መግቢያ በር ስለነበር መታጠቢያ ቤቱን አገኘው። ወደ ውስጥ ገብቼ ታጥቤ ወጣሁና ልብሴን ቀይሬ ጥቂት ቆይቼ ተኛው። ያለ ወትሮዬ ሌሊት 10 ሰዓት ላይ ተነሳሁ። እንቅልፍ ያልመጣ ብሎኝ አልጋ ላይ ከምገላበጥ ብዬ ትናንት ወደ ነበርኩበት ወደ ቀጣዩ ክፍል ገባሁ። የኔ አነስተኛ ቢሮ ሆናለች። ሁሉም ነገር ጸጥ ብሏል። የሌሊቱ ጨለማ እየለቀቀ ሰማዩ የተገለጠ ጸጥታ አብሮት ሰፍኗል። ዝምታው ግዙፍ ነው። ዝምታ ግን ምንድነው? ከቦርሳዬ ውስጥ የማስታወሻ ደብተሬን አውጥቼ ከአርምሞ መጽሐፍ ላይ ስለ ዝምታ የጻፉትን ማስታወሻ ከገጾቹ መሃል ፈልጌ ማንበብ ጀመርኩ። እንዲህ ይላል። ዝምታ ምንድነው? ሰው ለምን ዝምታን ይፈልጋል? ለምንስ ይፈራል? ሁላችንም ዝም ስንል በዝምታችን ውስጥ የቀበርናቸው ምክንያቶች የሉም ወይ? እርግጥ የዝምታ አንዱ መሰረት ጸጥታ ነው። ጸጥ ማለት ደግሞ ከባድ ክህሎትን ይሻል። ጸጥታ ታላቅነት ነው። ታላላቅ ኃይላት ጸጥ ያለ ድባብ ይወዳሉ። እነሱም ጸጥ ያሉ ስለሆኑ። የመሬት ስበት ጮሆ ያውቃል? ፀሐይስ አጓርታ ታውቃለች? ኤሌክትሪክ በኮረንቲ ውስጥ ሲያልፍ ይሰማል? ዛፍ በቁመት ሲያድግ ድምጽ አለው? የቢሊዮኖች የሳምባ ትራፊ ካርቦን ዳይኦክሳይዱን ወደ እስትንፋስ ግብአታችን ኦክሲጅን ሲቀየር የማሽኖች ኳኳታ ይሰማልን? በፍጹም አይሰማም። ዝምታ ግዝፈቱ አይታወቅም። ዝምታ ትንሽ አይደለም። ቀና ብሎ ከአጥናፍ እስከ አጥናፍ የተዘረጋውን ጠፈር ላስተዋለ ሰው አይኑ የተመለከተውን ሰማይ ጆሮ ግን አይሰማውም። ምክንያቱም ህዋው ጸጥ ያለ ነዋ። ከፀሐይ በሚሊዮኖች እጥፍ የሚበልጡ ከዋክብት የሚገላበጡ የእሳት ጅረቶች፣ ሱፐርኖቫዎች፣ ግዙፉን ሁሉ አስማጭ እንጦሮጦሶች ጸጥ ብለው ከሰማዩ ላይ ተበትነዋል። መላእክት ክንፋቸው እስኪሳበቅ ድረስ ሲወጡና ሲወርዱ፣ ዝንተ ዓለም ሲሰግዱና ሲያጎነብሱ ኮሽታ አይፈጥሩም። ምድራችን 1700 ኪሎ ሜትር በሰዓት በዛቢያዋ ላይ እንደ እንዝርት እየሾረች በምህዋሯ ላይ በመግነጢሳዊ ፍጥነት ፀሐይን ትዞራለች እንጂ ድምጿን ግን አንሰማው። ከባቢ አየር፣ ውቅያኖሶችና መሬቱ አብሮ ይጦዛሉ። አይወድቁም፣ አይጮሁም። ግን ዝምታ ትልቅ ብቻ አይደለም። በጥቃቅን ረቂቅ መስተጋብሮችም ውስጥ የዝምታ ምስጢር ተቀብሯል። ሚሊዮንና ሚሊዮኖች የሰውነታችን ህዋሳት እልፍ ቦታ ይካፈላሉ፣ ይራባሉ፣ ይላላካሉ፣ ይዋጋሉ፣ ይጋደላሉ፣ ይሞታሉ። አያማርሩም፣ አይቃትቱም፣ አይነጫነጩም፣ በዝምታ ይመላለሳሉ። የፀሐይ ጨረር ስንት ኃይሉን እንዳዘለ በዚያ ፍጥነት ገስግሶ ምግብ፣ ብርሃንና ሙቀት ሲያደርሰን ድምፅን ግን አንሰማው። አሁን ተፈጥሮ ነገሮችን በጸጥታ ማከናወኑን ተከናበታለች። አትክልቱ፣ ፍራፍሬው፣ ሰብል፣ ጥራጥሬው የጮኸ የሚያድግ ቢሆን ገበሬ ሰላም ባጣ። መናፈሻችን ውስጥ ያሉት አበቦች ቢከራከሩ እንኳንስ ሊያዝናኑን ከሩቅ በሸሸናቸው ነበር። የዝናብ ድምፁ እንቅልፍ የሚያመጣ ልዝብ ለዛ ባይኖረው ድምፁ እንደ አውሮፕላኖቻችን የሚያስገመግም ቢሆን ክረምታችን ምን ሊመስል ይችል ነበር?
ወጀብና መብረቅን የሚያውቅ ሁሉ መልሱን መገመት አያቅተውም። ግን እኛ የሰው ልጆችስ? እኛማ ጸጥታን የምንፈራ ፍጡሮች ነን። ምርቶቻችን በሙሉ ድምፅ እንዲያሰሙ ታስበው የሚፈበረኩ ይመስላሉ። መኪናዎቻችን ያጓራሉ፣ ባቡሮቻችን ያሸከትፋሉ፣ ጥሩምባቸውን ያንቧርቃሉ። ወዲህ ደግሞ ኤሌክትሮኒክሶቻችን ይቀውጡታል፣ ስልኮቻችን ይጣራሉ፣ ደወሎቻችን ያቃጭላሉ፣ ፋብሪካዎቻችን ያስገመግማሉ፣ ማሽኖቻችን ያፏጫሉ፣ የፈሉ ዘይቶቻችን ይንጫጫሉ። ከእጃችን ውጤቶች ባልተናነሰ እኛም ድምጾችን እንፈጥራለን። ገና ወደዚህ ምድር ስንመጣ እሪ ብለን ፍጥረትን እንበጠብጣለን። ስናድግም ብዙ አልቅሰን ብዙ እናወራለን። በየገበያው፣ በየአደባባዩ፣ በየሚዲያው፣ በየፓርላማው እንጨቃጨቃለን። አንደማመጥም። እናፏጫለን፣ እንጮሃለን፣ እናለቅሳለን፣ እናሽካካለን። በእጆቻችን እናጨበጭባለን፣ በኮቴዎቻችን እንረግጣለን። የሰው ልጆች በሙሉ ከገጿ ላይ ቢነሱላት ምድር ጸጥ ያለች ወይዘሮ ትመስል ነበር። ንጽህናና ሰላሟን ያገኘች ባለክብ ፊት ወይዘሮ ለምለም። ማስታወሻዬን አጥፌ ያስቀመጥኩና መድህን ስለ አገልግሎት የነገረችኝ ነገር ትዝ አለኝ። የተፈጠርኩበት ምክንያት አገልግሎት። ብዕሬን አንስቼ ለመጽሐፍ እጆቼን አነሳው።